የወጥ ማቅረቢያ መስታወት ያለው ግጣሙ እንዲህ መያዣ ያለው አሁን ማናት አንዲቱ ያስወረሰችው ባለፈው እዚህ ጉምሩክ ባልጆን አስገብቻለሁ ብላ አለችው አሉ። እሱም ደህና ነገር መስሎት ተከትሎ መጣ አዲስ አበባ አሉ ጉምሩክ ማለት ነው። ሄዶ ያየዋል። ይሄ የወጥ ማቅረቢያ ግዛዝ ያለው የለም ግዛዝ ኑሮ ከወደ ላይ ከወደ ታች ዳሃቢ ከለር ሩዝ አረቦች የሚያደርጉበት ያንን ጠገም ያገርኩታኩት ይሄ ፍሩን አሉ ምን የቀረ ነገር አስገብታሉ። ባልየው እዛው ሄዶ አይኗ ያየዛው ሽጭ ብሎ አሽጦ ብሩን ይዞ ወደ ቤት ገባሉ። እንዴት አድርጌ ልንገራችሁ? በቃ አያስፈልግም። እስኪ አሁን ያንን እሷ ይዛ ያመጣችሁ ምን ልታረግበት ነው? ፍሩን ይዛ ያገባችሁ ምን ልታረግበት ነው? በወራ እንደ የምትጋገር ኬክ ልጋግርበት አለቻሉ። ኬክ ልጋግሪበት እንዴት ይጎጆ የኔ መሰለ ኬክ ተጋገረበት። ኤሌክትሪክ ምጣድ ይዛ የመጣ ይመስላል ነው። ሀብታሞች ፍሩንን የሚጠቀሙበት እንግዳ ስለሚበዛባቸው ቤታቸው እንግዳ ስለማይመጣ ሀብታም ከሆኑ ሰራተኛ ስላለ ሰራተኞች ስለሆኑ የሚጠቀሙበት የቃ ቤቱን ጭራሽ እኮ ሀብታሞች አይው ፍሩን ቢገባም እነሱ ናቸው የሚሰሩበት። እናንተ ፍሩን የምታስገቡት ለኢትዮጵያ ምን ልታረጉት ነው? ምን ልጋግሩበት ነው? የትኛው ማብራት ሲጀመር መጀመሪያ ራሳችሁ የምትበሉት ይኑራችሁ። ለራሳችሁ ህይወታችሁ ተመቻችሁ። ፍሩን ምናምን ብሩ እዚህ ይደርሳል። ከቻላችሁ እኔ ልነግራችሁ የምችለው በራስ የልብስ ማሽን አስገቡ። የልብስ ማሽን ትንሿ ኪሎ ራሱ ጠቃሚ ነው። ኢትዮጵያ ላይ አስፈላጊ ነው። ሲጀመር ወገባችሁ